Tahan napas. Tahan napas, kudu yakin. Yakin. Tahan napas, tahan napas. ዘመድ ቤት ስታደር ውዴ ብር አይተሻል እንዴ? ጠፍቶብኝ ነበር። አላየሁም። እንዴት ሊጠፋ ቻለ? እኔ እንጃ፣ እኔም ገርሞኛል። ይሄ ነገር ብቻ በእኔ ሊሳበብ እንዳይሆን። ደግሞ እኮ ከዚህ በፊት አጋጥሞን አያውቅም አይደለም? እርፍ የፈራው ደረሰ እኮ። እሱ እኮ ነው ግራ የገባኝ። ወይ የጠፋውን ብር እኔ ልስጣችኋ። ስንት ብር ነው የጠፋው? አልቆጠርከውም እንዴ? ምን ያ የሚያዝግህ ወይተር ጊዜ በኋላ ቀን ወጣልኝ። ምን ልታዘዝ? ምን አለ የሚበላ ነው? አዎ የሚበላ ምግብ ቤት አይደል ያለ ነው? የሚበላ ፍርፍራችን ጸድ ይል። በእውነት ቆንጆ አንድ ፍርፍር አሪፍ አድርጋችሁ። አንድ ግን ይበቃችኋል? ስንት እንጀራ ትጨርሳላችሁ በቀን? 300። በእውነት 300ን ማፈርፍረውና እንብላ ይሻል። አንድ ፍርፍር ይዘና ምን ይላል? በዛው የሚጠጣ ታዲያ ይጣፍጥ። እንጀራው መበጣጠስ ብቻ አይደለም። አባ ይሄው እሺ እሺ። እንትን ዳቦ ትፈልጋላችሁ ብዬ ነው ተጨማሪ? እሺ በቃ በቃ ይቻ ነው። ረስቼው እኮ ከቤት ስመጣ ጠረጴዛ ረሳው። ከኛ ነው አይደል? ሞት ይርሳኝ ረሳው እኮ። ይዤ ልምጣ አባ። እሺ በቃ የሚጠጣ ቶሎ በል ሳንጀምር ቶሎ በል የሚጠጣ እንዴ። ምንድን ነው ሆድ ማስፋት? ይጠጣ ይምጣ ተባላ። ልንበላ አይደል? ነው እየበላ ነው ይመጣ። ሴት አይደለሽ እንዴ? ጾታሽም ዘኝ እንጂ ምን ነው የምትለው? እንዳትነቂ ነገ ምግብ እንዳትነቂ አባ። አይ እሺ በቃ አሁን መጀመር ለሷም እባክህ ለሷ መጀመር ትችያለሽ። ቢ አቤት አሁን ነው መብላት ብላ በቃ ምን ፔፕሱ ምግባችሁ ምንድን ነው? በጣም የሚጣፍጠው እና እኔ ምግቡ ይቅርብኝ። ድሮ የበረራቸው ሞቲቬሽናል ድምጽ ስትወጣ ጠማኝ ሲጋራ ያዘኝ አራራ ሲሙኒ ያለኝ ከኪሴ ደላ ደርጋኝ ኢየሱስ ሆይ ጌታዬ ሆይ ድረስልኝ። እንደሎን ነው ድረስልኝ። እግዚአብሔር ይመስገን። ኢዞና ትረንደ የማሰሙት ዝም በል ይገላለሁ። እሺ አንተ ዝም በል። ኑሮ መራራኝ ሞቲቬሽናል ድምጽ ነኝ። እንደናንተ ድንጋይ ሙቅ አይደለም። ዲግሪ ተሻከምኩ ሰው እና በቅርብ ደግሞ እዚህ ቅርብ ያለው ዩኒቨርሲቲ ማስተር ሼን ተሻክሜ የመጣው ሰው ነኝ። ዝም ብዬ አይደለም ሞቲቬሽናል ድምጽ ሆንኩት። እና ዛሬ የምንማረው ትምህርት ኢትዮጵያ ውስጥ እየኖር እንዴት በሳምሶናይት ገንዘብ ተሻክመ መዞር ትችላለህ፣ እንዴት ሀብታም ትሆናለህ የሚለውን ትምህርት ግልጽ በግልጽ እሰጣችኋለሁ። ተግባባን? አዎ። መስፈርቶች አስቀምጫለሁ። ሀብታም ለመሆን የመሄድ ያለብኝ መንገድ መግደል። ዝም በል ዝም በል እገላለሁ። ደህና ትምህርት አስተምር። ከዚህ በላይ ደህና ትምህርት አለ እንደ ልጅ? ይኸውልህ ትክክለኛውን ትምህርት ነው የምሰጥህ። ለማዝራፍ እና የመሳሰሉት ናቸው። ማሩሃ ሹጋር መዳሽ
እና ይሄንን ካረክ ሀብታም ልትሆን ትችላለህ። ኢትዮጵያ ዝም በል አትልማጭማጭ። ሀብታም መሆን ትፈልጋለህ እንደ ልጅ? ና እስኪ ና። ሀብታም መሆን ትፈልጋለህ? በቃ ና እስኪ ግባ። ኦፕራሲዮን ክፍል አስገቡ። በቃ በአንደኛው ኩላሊት ተስማምቷል። ሀብታም አድርጉት እስኪ። ጨረስኩ። እና ምን እንትን ሊስትሮ ሰርተህ ድርጅት ትሰራለህ እንደ ልጅ? ዩኒቨርሲቲ መክፈት ትችላለህ? አልችልም። እና አንተም ሀብታም መሆን ትፈልጋለህ? በቃ ና እስኪ ቼክ እናደርጋለን። ነርስ ይሄንኛውንም አስገቡት እናንተም በሉ። ሌላኛውን ተማሪዎች አስገቡልኝ። ጠማኝ ሲጋራ ያዘኝ። ኢትዮጵያ ውስጥ ወንዶች ስራ ለመቀጠር ሲሄዱ ቢያቸው ቶሎ ይኸውላችሁ ወንዶቹን ከ10 ተኩል በኋላ ይግቡ። ሰዓት ረፍዷል እንድንል ቅድሚያ ሴቶቹን አስገቢልን። ሰላም ነው አስገቢያት። እሷን አስገቢያት እስኪ። ሰላም ነኝ እንድም ምን ፈልገህ ነው? ስራ ፈልጌ ነበር። ዞር በል እስኪ ዞር በል ጠጋ በል። ምን ልገባብኝ ነው እንዴ? አረ እንደዛ እባክህ ዝም በል። ስራ ፈልጌ ደረቅ የለንም ስራ። አረ ስራ የለም። ማስታወቂያ እኮ ነው የመጣው። የእናትህ ማስታወቂያ ምን ያጨራንቅ? እንዴት ነሽ? ደህና ኧረ ቆይ በስራ ሰዓት ለነገሩ ልክ ነሽ። ብዙ ስራ ሰዓት ስላለ እሺ እንዴት ነሽ? በእናትሽ ደህና ነኝ እግዚአብሔር ይመስገን። ስምሽ? ስሜ ሳሮን ነው። ልትሰሪ ነው የመጣሽው? አዎ። ሳሪና ቆንጂት አንድ ቁጥር ላይ አይ ሳሪና ቆንጂት። ሳሪና ትምህርት ተምረሻል እንዴ? አይ አልተማርኩም። የት አባቱ ምን ይሰራል? አንቺ ገና እዛ ጠረፍ ለጠረፍ በረሃ ላይ ዩኒቨርሲቲ አስገብተን የጅብ መጫወቻ እናርግሽ እንዴ? አንቺ ነው መሰለሽ። ለስራ ልምድ ምንም የለሽም። ምን በወጣሽ ጨዋ እኮ ነሽ። ይኸውልሽ እዚሁ ረጅም እድሜ ስለምንሰራ ለስራ ልምድንም እዚሁ እየሰራ በቃ ችግር እንትን ያለሽ እሺ። እኔን አንድ ጊዜ ብታናገር አንተ ምን ዞር በል ከዚህ ጋር በእናትህ ዞር በል። ክብሬ በእናትህ አጋበል ዲግሪ ያለኝ እኮ ነው። አቡራቱ እንዴት ነው የሚሸተው? ነይ ታንፍሽብኝ በእናትህ በእናትህ እስኪ እንትን በይ። ኧረ እኔን አንድ አናግረኝ አንተ እስኪ ልጨርስ። ይኸውልሽ ምን ታረግልኛለሽ? እዛ ቢሮ ከጀርባ መጋረጃውን ስገልጪው ሩማል ማለቴ ፋይል አስተካክልኝ ግቢና ማጣን የለም እያስተካከልኩ ልጠብቅ። የኔ ቆንጆ በእናትሽ እሺ። እሷን አስገቧት ለሁለተኛ ጻፊ ትሆናለች። እሺ እኔንም ምን አልከኝ አንተ? ዞር በል። ኧረ ምን ዞር በል ዞር በል። ያስጠላ በቃ እንደዚህ ባ ዞር በል እንዴ